ቆይ ይሄ ቦታ ዱባይ፣ ሲንጋፖር ወይስ አውሮፓ ይመስላችኋል? ፍንጭ ልስጣችሁ። እዚህ ቦታ ላይ ከጥቂት ወራት በፊት ታሪካዊ ማዘጋጃ ቤትና የድሮዎቹ የፒያሳ መገበያያ ሱቆች ነበሩ። አዎ በትክክል ሰምታችኋል። ይሄ በአዲስ አበባ ፒያሳ ልብ ውስጥ ከ90% በላይ ግንባታው ተጠናቆ ወደ ማጠናቀቂያው የደረሰውና መላውን ከተማ እያነጋገረ ያለው አዲሱ ሜጋ ሞል ነው። በ10 ሺዎች የሚቆጠሩ ካሬ ሜትሮች ላይ ያረፈው ይህ ግዙፍ ፕሮጀክት በቀን በሺዎች የሚቆጠሩ ጎብኚዎችን ለማስተናገድ ታስቦ የተሰራ ሲሆን በውስጡም ከ100 በላይ ዘመናዊ የንግድ ሱቆችን፣ ዓለም አቀፍ የገበያ ማዕከላትንና በርካታ የተሽከርካሪ ማቆሚያዎችን ይዟል። የአዲስ አበባ የኮሪደር ልማት ከተማዋን ሙሉ በሙሉና በማይታመን ፍጥነት እየቀየራት መሆኑን ሁላችንም እያየን ቢሆንም አሁን ፒያሳ ላይ ሰዎችን እጅግ ጉድ እያሰኘ ያለውና ማጠናቀቂያው ላይ የደረሰው ይሄ ግዙፍ ዘመናዊ ሜጋ ሞል ግን የብዙዎችን ቀልብ በልዩ ሁኔታ ስቧል። ይህ ሜጋ ፕሮጀክት በስፋቱ በስነ ህንጻ ጥበቡና በያዘው ዘመናዊ ቴክኖሎጂ በአዲስ አበባ ከተማ ከተገነቡ ማዕከላት ሁሉ ለየት ያለና ወደር የማይገኝለት ያደርገዋል። ምክንያቱም ዲዛይኑ የፒያሳን ታሪካዊና ጥንታዊ ገጽታ ሙሉ በሙሉ ሳይለቅ ከዘመናዊው የዱባይ የቅንጦት ስታይል ጋር በከፍተኛ ጥበብ የተዋሃደ መሆኑ በውስጡ የያዛቸው ዓለም አቀፍ የንግድ ብራንዶች፣ ግዙፍ ሲኒማ ቤቶች፣ ዓለም አቀፍ የምግብ አዳራሾች እንዲሁም ሰፊ የገበያና የመዝናኛ ማዕከላት ከተማዋን የአፍሪካ ቁንጮ የቱሪስት መስህብ ስለሚያደርጓት ነው። ከሁሉም በላይ ደግሞ ይህ ሜጋ ሞል ከዝቅተኛው እስከ ከፍተኛው የህብረተሰብ ክፍል ለሚገኘው ህዝባችን ያለው ጠቀሜታ እጅግ የጎላ ነው። በመቶዎች ለሚቆጠሩ አነስተኛና መካከለኛ ነጋዴዎች ሰፊ የስራ ዕድልና ዘመናዊ የንግድ ቦታዎችን በመፍጠር የኑሮ ደረጃቸውን የሚያሻሽልና ለሺዎች የሚሆን ሰፊ ወጣቶች የስራ ዕድል የሚፈጥር ሲሆን ዝቅተኛው የህብረተሰብ ክፍልም በነጻነት መጥቶ የሚዝናናበት፣ ንጹህ አየር የሚተነፍስበትና ጥራት ያላቸው መሰረታዊ አገልግሎቶች በአንድ ጣራ ስር የሚያገኝበት የህዝብ ማዕከል ነው። በተመሳሳይ ከፍተኛ የገቢ አቅም ላላቸው ወገኖቻችን ደግሞ ወደ ውጭ ሀገር ሳይጓዙ እዚሁ ዘመናዊና ዓለም አቀፍ ደረጃውን የጠበቁ ምርቶችን፣ የቅንጦት አገልግሎቶችን እንዲያገኙ በማድረግ የሀገራችንን የውጭ ምንዛሬ እዚሁ እንዲሽከረከር ያደርጋል። ብዙዎች አዲሱን የፒያሳ ገጽታና የህንፃውን አስደናቂ የምሽት መብራቶች ሲያዩ ይህቺ አዲስ አበባ ትመስልም እያሉ በግርምት እየመሰከሩ ሲሆን አጠቃላይ ፕሮጀክቱ 100% ተጠናቆ ለአገልግሎት ክፍት ለመሆን አሁን ላይ ጥቂት ቀናት ብቻ ነው የቀሩት። እንግዲህ መላውን ከተማ እያስገረመ ያለው የፒያሳው እብድ ፕሮጀክትና ይህ ለሁሉም የህብረተሰብ ክፍል ትልቅ ትርጉም ያለው ግዙፍ ሜጋ ሞል ይህንን ይመስላል። ከተማችን በዚህ ፍጥነት ወደ ዘመናዊነት መለወጧ እጅግ አስደሳች ቢሆንም የእናንተ የግል አስተያየት ምንድነው? ይህ አዲሱ ሜጋ ሞልና ፒያሳ አጠቃላይ ለውጥ አዲስ አበባን የዱባይ ታናሽ እህት ያደርጋታል ወይስ የፒያሳ የድሮ ታሪካዊ ገጽታና ናፍቆት ይበልጣል? ሐሳባችሁን አሁኑኑ ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ።